ወደ ተመልካቾቻችን ይህ ፕሮግራም ሐሙስና ቅዳሜ ከምሽቱ 1 ሰዓት ተኩል ወደ እናንተ እየደረሰ የሚገኝ የግሬስ ፍሬዎች የተሰኘ ፕሮግራማችን ነው። ፕሮግራሙን በመምራት አብሬያችሁ መቆየው ያብስራ ተፈራ ነኝ። እንግዳዬ እስቲ ራሷን ታስተዋውቅና ፕሮግራማችንን እንቀጥላለን። በቅድሚያ ልጋብዝሽ እስቲ። እኔ ሽቶ ካሳ እባላለሁ። የሶስት ሴት ልጆች እና የሁለት መንታ ማለት አንድ ላይ 5 ልጆች እናት ነኝ እና በሙሉ ወንጌል ቤተክርስቲያን ውስጥ አገለግላለሁም እዛው ነው ማመልከው። እንደዛ ነው። እንደው የጌታን ፍቅር እንዴት ቀመሹ? አዎ ልጅ ሆኜ ነው ወደ ጌታ የመጣሁት። ምናልባት 16 ዓመት ይሆናል። አንዲት ያጎቴ ልጅኛ ጋር ትኖር ነበር። ሁሉ ጊዜ ውሰጂኝ ይላታል። የት እንደምትሄድ ግን አላውቅም። እና ውሰጂኝ ይላታለሁ። አንቺ የምትሄጂበት ውሰጂኝ ይላታለሁ። እዚያ እኛ ሳትወስደኝም ወደ ከኛ ቤት ሄደች። ከሄደች በኋላ በቃ እኔም ተውኩት። አንድ ቀን ግን ስለ ጌታ አውርታልኝ አታውቅም። ግን ብቻ ዝም ብዬ ነው ውሰጂኝ አንቺ የምትሄጂበት እላታለሁ። ከዛ አንድ ጊዜ የኔ ጓደኞች ሆነን አንድ ቦታ እንሂድ አሉኝ። የት እንደሚወስዱኝ አላውቅም። አብረን ሄድን። ፊንላንድ ቤተክርስቲያን የሚባል ገባን። ወንጌሉ ይሰበካል፣ ይጸለያል። ጸሎቱ በጣም ያኔ ሪቫይቫል ጊዜ ስለነበረ በጣም እየተለቀሰ ነው የሚጸለየው። በርግጥ ከነሱ ጋራ ከተንበርክከው መጸለዩን ወደድኩት። መጽሐፍ ቅዱስን ማንበብ ወደድኩት። ያንን ይዤ ሄድኩ። ከዛ ወዲህ ግን እዛ መሄድ አልፈለኩም። ከዚያ ቤት እገባለሁ፣ ተንበርክኬ ጸልያለሁ፣ መጽሐፍ ቅዱስን አነባለሁ። ያንን ብቻ ይዤ ሄድኩ። ከዛ ያው ቤተሰብ ደግሞ በሆነ ምክንያት በቃ ከቤት ወጣሁኝ እና ጊዜ ባልስ ደስ ይለኛል። ያው ልጅ ነኝ 16 ዓመት። ያው የአዲስ አበባ ልጅ ትንሽ ተለቅ ብያለሁ፣ በርዝማኔ ያለኝ። ከዛ ያው ቤተሰብ ሊሉኝ ሲፈልጉ ያው ሄድኩኝ። አንድ አጎቴ ያለ እኔ ትምህርቴን መማር ስለምፈልግ መግባት አልፈልግም አልኩት። ከዚያ እሱ ደግሞ ወሰደኝና ደበቀኝ። ምክንያቱም ጊዜው ጥረት ስላልሆነ ወሰደና ደበቀኝ። ትምህርት ቤት ሲከፈት ሰኔ ላይ ያኔ ከ6 ወደ 7 ሚኒስትሪ አልፌ ነበርና 7ኛ ክፍል ነበርኩ። ይዞኝ መጣ። በቃ እሱ ጋር ቀረው። ራሱ ይወስደኛል ትምህርት ቤት፣ ራሱ ያመጣኛል። ቸርች መሄድ አልቻልኩም። ከዛ ልክ 10ኛ ክፍል ሲሆን ሃይ ስኩል ስደርስ ከሱ ጋር ተለያየ። ምክንያቱም እሱ አይወስደኝም፣ ብቻዬን መሄድ ጀመርኩ። ከዛ እንትን አካባቢ ቦሌ ፓስተር ዳንኤል ያገለግል ነበር። እዛ እሄድ ነበር። ከዛ በቃ ጥሩ እንትን ነበር፣ ፈውስ አለ፣ እግዚአብሔር ቃል አለ። ከዛ እዛ መሄድ ጀመርኩኝ። እሱም አንድ ሰው ነው የጋበዘኝ። እዛው ተማሪዎች ሆነን ፌሎሺፕ ነበረንና እኔ እኮ ክርስቲያን ነኝ ምናምን፣ እኔ እኮ አማኝ ነኝ ምናምን ስላቸው እዛ ፌሎሺፕ አስገቡኝ። እዛ ፌሎሺፕ ውስጥ ያለው ሰው ይዞኝ ሄደ። እዛ ፓስተር ዳንኤል ቸርች በጣም ደስ ይላል። በቃ እዛው ቀረሁኝ እና ጌታን የሚቀበል ሲል ሁሌ እነሳለሁ። አላቅም እና ጌታን የሚቀበል ሲል ሁሌ እነሳለሁ እና አሁን ይገርመኛል። ሁሌ ነው የምቀበለው። ከዛ ጌታን እያወቅኩ መጣሁ። ያው በዛ ምክንያት አገኘሁኝ እልሻለሁ። ያው እንደዚህ ነው። በዛች አጋጣሚ እንደው ግን ያቺ አክስትሽ ታያት የነበረችው ምንዋ ነበር ይስብሽ ነበር? የሚገርመኝ እስካሁን ድረስ አስበዋለሁ። በሷ ውስጥ ያለው እግዚአብሔር መንፈስ ይስበኝ ነበር። በጣም ይደንቀኛል። እንደው እግዚአብሔር በእውነት ይርዳን። ዲቮትድ ናት፣ ግን አንድ ቀን ግን ስለ ጌታ ነግራኝ አታውቅም፣ አታወራም። ግን ፊዚካሊ አሁን እኔ የት እንደምትሄድ አላውቅም። ምንድን ነው እስቲ አሁን የራሴ ጥያቄ ይፈጥርብኛል፣ በጣም ጥያቄ ይፈጥርብኛል። የምትሄጂበት ውሰጂኝ እላታለሁ እና
አሁን ሳስበው በጌታ ሆኜ ሳስበው በቃ በሷ ውስጥ የእግዚአብሔር መንፈስ ይስበኝ ነበር። በቃ በጣም ይገርመኛልና አሁንም በጣም ኃይለኛ አገልጋይ ናት። አሁንም አዎ በጣም የምትገርም እንትን ናት። እኔ ያኔ ልጅ ነኝ፣ እሷ ትልቅ ናት። አሁንም በቃ በጣም የምትገርም እንትን መንፈስ ነው ያላት እና እሷ ውስጥ ሆኖ በቃ የእግዚአብሔር መንፈስ ይስበኝ ነበር። በቃ አሁን እኔ በቃል ስገልጠው እቸገራለሁ። እንደው እግዚአብሔር በእውነት እንደሱ ያድርገን። ዲቮትድ ሆነን ከሱ ጋር እንደዚህ ተጠጋግተን በሱ ውስጥ ኖረን የሱ ህልውና የሚገለጥብን ሰዎች ብንሆን በጣም ደስ ይላል። እኔ በጣም ሁሌ ማነሳውና ውስጤንም የሚከነክነኝ ነው እና ቢያንስ 20 ዓመት ይሆነዋል ይሄ ታሪክ አይደል? በትንሹ ጌታን ያገኘው እንዴ 35 ምናምን ይሆናል። 35 ይሆነዋል። ይሄ ማለት ቀላል እድሜ አይደለም። እንደው ክርስትናው ላይ ምእመኑ ላይ ምን አይነት ለውጥ ታያለሽ? ቅር የሚልሽ ነገር አሁን ያክስትሽ ልጅ አይተሻት ነው የነገረችሽ ነገር የለ ያወራችሽ ነገር የለ። በዛ ሰዓት የነበረውን ክርስትናም ታስታውሻለሽ። ቤተ እምነት ስትሄጂም ያለውን የክርስቲያኖች ህብረት፣ አንድነቱ፣ ጌታን መናፈቁ፣ ዝማሬው፣ ጸሎቱ፣ ህብረቱ እና አሁን ላይ ደግሞ አለሽና እንደ ሁለቱን እያነጻጸርሽ እንደው ቅር ይለኛል የምትያቸው ነገሮች። የድሮ ክርስቲያኖች በጣም ደስ የሚለው ጌታን በጣም ይፈልጋሉ። በቃ ዲቮትድ ናቸው። ለመቀደስ ይፈልጋሉ። ድካም እንኳን ቢኖርባቸው ቶሎ ንስሐ ይገባሉ፣ ቶሎ ይመለሳሉ እና በቃ እንትን ናቸው። በቃ ለመቀደስ ዝግጁ ናቸው። በቃ አሁን ደግሞ ሳይ በዚህ ባለንበት ዘመን ደግሞ ወጣቶችን ሳይ ያሳዝኑኛል። ምክንያቱም ጌታን በጣም ነው የሚወዱት። አሁን የመዝሙር ኮንሰርት ሲሰራ አብዛኛው ሲጠሩ እነሱ ናቸው። ሄደሽ ብታይ ይሄ የእግዚአብሔርን ፍቅር ነው። በቃ በውስጣቸው ያለውን ነገር ነው የምታየው። ስለዚህ አሁን ስታየው ጌታን ይወዳሉ፣ ግን እግዚአብሔርን ለመምሰል መጣር ደግሞ ሌላ ነገር ነው። እግዚአብሔርን መምሰል ራስህን አስለምድ ይላል። ወደ ጌታ ከመጣን በኋላ እግዚአብሔርን መምሰል መቻል አለብን። ለምን? የምንለማመደው ነገር ነው፣ ዝም ብለን አይደለም። እግዚአብሔርን መምሰል ራስህን አስለምድ ሲል እንዴት ነው የሚለማመደው ሰው? እንዴት ብለን መጽሐፍ ቅዱስ አለ። እንደ እግዚአብሔር ቃል ስንሄድ እግዚአብሔር የሚለውን ነገር ለማድረግ ስንጸል መንፈስ ቅዱስ ደግሞ አለ፣ ይረዳናል። ስጋ ደካማ ነው፣ የእግዚአብሔር መንፈስ ደግሞ ተዘጋጅቷል ይችላል። ስጋችን ደካማ ነው፣ ግን መፈለግ ስንጀምር መንፈስ ቅዱስ ደግሞ ይረዳናል፣ ያግዘናል። በቃ ወዳየልን ነገር ያደርሰናል። እና መፈለግ ከኛ ነው የሚፈልገው። ደግሞ ራስን አስለምድ ስለሚል መለማመድ መቻል አለብን። ቅድስና እንደ እግዚአብሔር ቃል በቃል ውስጥ እያየን መለማመድ መቻል አለብን። ስለዚህ አሁን የማየው ነገር ግን ያው አንዳንዴ ወጣቶች ራሳቸው እኛን እያዩ ማደግ መቻል አለባቸው። እኛስ ምሳሌ እንሆናለን ወይ? እኛም በምን አይነት ህይወት ውስጥ ነው ያለ ነው? እኛ ራሳችንን ማስተካከል መቻል አለብን። አንዳንድ ጊዜ የሚወረወረው ለምሳሌ መሪዎች ሊጠነቀቁ የሚያስፈልገው የሚናገሩት ነገር ሁሉ እዛ ላይ አሁን ትንሽ ልጆች አሉ፣ ትልቅ ልጆች አሉ፣ ማለት ወተት የሚጋቱ አሉ፣ ጥሬን ጠንካራ ነገር ጠንካራ ምግብ የሚበሉ አሉ። ይሄ ማለት ገና ፍሬሽ አሉ፣ እንደገና ደግሞ ያደጉ ማለት ገና ወንዘዌ የሆኑ አሉ። ለነሱ ልንጠነቀቅ ያስፈልጋል። ምክንያቱም በሚዲያ ላይ የምናወራው የተለያዩ ሰዎች የተለያየ ኤጅ ስለሚያየው ብንጠነቀቅ። በዚህ ነገር በጣም አዝናለሁ። የሚላከው ነገር አንዳንድ ጊዜ የምሰማው ነገር ትንሽ ልብ ያስባል። ለሁሉም ይሁን ለምሳሌ ልንጠነቀቅ ያስፈልጋል። በቃ ስናስተምር ራሱ ልንጠነቀቅ ያስፈልጋል። ሚዲያ ላይ ብዙ ነገር ነው የሚወራው፣ ብዙ ነገር ነው
አንድ እግዚአብሔር ሰው ሲናገር እንግዲህ በእግዚአብሔር ቤት የቆየ ሰው ነው ሲናገር እኔ ገና ለገና ኃጢአት ይሰራሉ ብዬ አልደብቅም ብሎ የሆነ ነገር ሲናገር ሰማሁት። ልቤ ያዘነ። እንዳለ ዳይሬክት የሚወጡ ሰዎች ልጆች አሉ። ልጅ ፊት ሁሉ ነገር አዘረግም። ደህና ነገር መስሎት ሊውጥና ሊሞትብን ይችላል። ስለዚህ በተለይ በሚዲያ ላይ ትልልቅ አገልጋዮች በጣም ልንጠነቀቅ ያስፈልጋል። የምናወራውን፣ የምናስተምረውን፣ የምንናገረውን ኑሯችንን እና ስለዚህ በተለይ ለወጣቶች ለታዳጊዎች ከዚህ በሚዲያ ላይ የሚነገረውን ነገር እንዴት ነው በጥበብ ቢሆን እንዳለ መዘርገፍ ሳይሆን በጥበብ ቢሆን ሲደርሱበት እኮ እንትን ይሉታል እንዳለ እንዳይወስዱት። እንደውም አሁን ቅርብ አንዳንድ ነገር ሰማለሁኝ። የምሰማው ምንድን ነው ለምሳሌ አሁን እኔ ጌታን ካገኘው በኋላ ድንገት ኃጢአት ሰርቼ እንኳን ድንገት ቢመጣ ወደ ገነት እገባለሁ ይላል። አይሆንም እንደሱ። እግዚአብሔር አይዘበትበትም፣ እግዚአብሔር አይቀለድበትም። ምንድን ነው እያስተማርን ያለ ነው? በቃ ሰው ከዳነ በኋላ የፈለገውን መሆን አለበት የሚል ይሄ ከባድ ነገር ነው። ክፉ አስተምሮ በጥበብ ቢሆን የሚናገሩትን ንግግር ወይም የሚያስተላልፉትን መልእክት በጥበብ ቢሆን። ምክንያቱም የተለያየ ትውልድ ነው የሚሰማው። ህፃናቶች አሉ፣ ቲኔጀሮች አሉ፣ ትልቅ ሰዎችም አሉ። ገና በጌታም ደግሞ ልጆች ትልቅ ሰዎችም ቢሆኑ በጌታ ደግሞ ልጆች አሉ እና ለዛ ሁሉ ብንጠነቀቅ ለእነዚህ ሰዎች ምላሽ መመለስ ያለብን። እዚህ ጋር አንድ ክፍል ባነብ ደስ ይለኛል። እዚህ አንደኛ ዮሐንስ ምዕራፍ 3 ከቁጥር 4 ጀምሬ አነበዋለሁ። ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል። ኃጢአትም አመፅ ነው፣ እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። በእርሱም ኃጢአት የለም። በእርሱ የሚኖር ሁሉ ኃጢአትን አያደርግም። በእርሱ የሚኖር ሁሉ ኃጢአትን አያደርግም። ኃጢአት የሚያደርግ ሁሉ አላየውም አላወቀውም። ልጆች ሆይ ማንም አያስታችሁ። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያውም ኃጢአትን ያደርጋልና። ስለዚህ የዲያብሎስ ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእርሱም ተወልዷልና ኃጢአትን ሊያደርግ አይችልም። በቃ አይችልም። ዋይ ለምን እናስበዋለን ስለ ኃጢአት? ለምን ወደ ኃጢአት ለምን መጀመሪያ ይጸነሳል? ከዛ ኃጢአትን እኮ ነው የሚወልድ። ጽንስ መጀመሪያ በማሰብ ነው የሚጸነሰው። ስለዚህ ለምን መጀመሪያ ስለ ኃጢአት እናስባለን? ያልታሰበ አይተገበርም። አዎ። ስለዚህ ለምን አቮይድ ማድረግ መቻል? እግዚአብሔርም ይረዳናል ብንጠነቀቅ። በተለይ ሚዲያ ላይ የምናስተምር ሰዎች ብንጠነቀቅ። በቃ ኃጢአት ኃጢአት ነው። ኃጢአትን ጥሉት ነው የተባለው። እንደውም ኃጢአትን ጥሉ ነው የተባለው። በጣም ደስ የሚለኝ ዳዊት ሲጸልይ የድፍረት ኃጢአት እንዳላደርግ ባሪያን ጠብቅ ይለዋል። እንዳይገዛኝ ነው እንደውም የሚለው። የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ ይላል ዳዊት። የሚገርም ነው። እና መጸለይ እንችላለን። እንደዚህ አይነት ነገር ዙሪያችን ሲያንዣብብ የድፍረት ኃጢአት እንዳይገዛ መጸለይ መቻል ይቻላል። ስለዚህ ለቅድስና ለእግዚአብሔር ነው። በቃ ተቀደሱ፣ መቀደስ መቻል አለብን። ስለዚህ ለምንድን ነው ስለ ኃጢአት የምናስበው? ስለ ኃጢአት የምናወራው? በቃ እንግዲህ ያው አንዳንድ ጊዜ በዓለም ውስጥ ስንኖር የሆነ ነገር ሳናስበው ሊሆንብን ይችላል። ሰዎች ስለሆነ በምድር ላይ ስንመላለስ ሊሆን ይችላል። የሆነ ነገር ሊገጥመን ይችላል።
ገጠመን ብለን መውጣት የለብንም። በቃ በአብ ቀኝ ሊማልድልን ተቀመጠ የሚለው ስለኛ ኢየሱስ ተቀምጧል። ግን እግዚአብሔር አይዘበትበትም፣ አይቀለድበትም። ነገ ይቅር ይለኛል ብዬ ግን ወደ ኃጢአት ወደ ድፍረት መግባት የለብኝም። ያ ነገር ትንሽ ቆጠብ ብንል፣ በተለይ ትልልቅ የእግዚአብሔር ሰዎች ሚዲያ ላይ የሚናገሩትን ቢጠነቀቁ። አንዳንድ የምሰማው ነገር ልቤን ስለሚሰብረኝ ከህይወታቸውም አንጻር ማለት ነው። ከምንግግርም ብቻ ሳይሆን ሞዴል ናቸው። ትውልድ ያያቸዋል፣ ትውልድ ይከተላቸዋል አለባበሳቸውን። ዘመኑ ደግሞ የዲጂታል ዘመን እንደመሆኑ መጠን በቀላሉ ቤት ውስጥ ሕፃን ልጅ የ2 ዓመት ልጅ የእናቱን ስልክ በማንሳት ያያል ሁሉንም ነገር። ከዚህ አንጻር የህይወታቸውም ላይ ከዚህ ጋር አያይዘሽ ምዕመንን በአጠቃላይ የክርስትን ቅድም እንዳነሳ ነው አሁን ያክስትሽ ልጅን እንደ ምሳሌ ነው ያነሳ ነው እና በዛ ሰዓት ህይወታቸውም የድሮ ጴንጤ ይባላል አሁንም ራሱና የድሮ ጴንጤ እኮ ኃላፊነት ይሰጣቸዋል፣ እምነት ቦታ እነሱ ናቸው፣ ገንዘብ የሚይዙት እነሱ ናቸው ምናምን ይባላል እና አሁን ያ ነገር የለም። እንደው ከሱ አንጻርም ቅሬታሽን አያይዘሽ ብታነሽ በቃ እንዴት መኖር ቅድም ልምምድ ነው እያልሽ ነበር። አዎ ስጋን ያስለመድነው ነገር ነው በእርግጥና ከእግዚአብሔር ቃል ጋር አብሮ ህይወትን ለበጎ ነገር ነፍስን ለበጎ ነገር ማለማመድ የሚሻል ይመስለኛል። እስቲ በዚህ መልኩም ያለውን ነገር እንድታነሽው። አዎ እንግዲህ በህይወታችን የእግዚአብሔር ቃል አለ እኮ። የእግዚአብሔር ቃል ለኛ መነጽራችን ነው፣ መስታወታችን ነው። መስታወታችን እስከሆነ ድረስ አንድ ነገር ፊታችን አይተን አንድ የሆነ ነገር ካለ ካላስተካከል ነው ምን ይጠቅማል? መስታወቱ ምን ይጠቅማል? ስለዚህ በዛ መንገድ ራሳችንንም እያስተካከልን የሚያዩንም ሰዎች በእኛ ህይወት ውስጥ ምንድን ነው የሚያዩ? እኛ እግዚአብሔር ሰዎች ነን ብለን ተጠራን፣ አማኝ ነን ብለን ተጠራን። ምንድን ነው በእኛ ህይወት ውስጥ የሚያዩት? ይሄ ሊታይ ያስፈልጋልና ህይወታችን የሚገለጥ ነው እኮ የሚታይ እኮ ነው። በመስሪያ ቤታችን እንታያለን፣ በአካባቢያችን እንታያለን፣ በትምህርት ቤታችን እንታያለን። ተማሪዎች አሉ፣ ሰራተኞች አሉ፣ የተለያየን ሰዎች። ቤት የምንውል ደግሞ አካባቢያችን፣ ጎረቤቶቻችን ያዩናል። እኛ ላይ ምንድነው የሚያዩት? አንዳንድ ጊዜ ደግሞ ልማዳችን ነው ብለን አንዳንድ ነገር ከኛ ህይወት ውስጥ አይጠፋም። ልማድ መጸለይ ይቻላል እኮ። መጸለይ እኮ አቮይድ ማድረግ እንችላለን። እግዚአብሔር ደግሞ ይረዳናል። ማንም ጥበብ ቢጎለው በልግስና የሚሰጠውን እግዚአብሔርን ይለምን ይላል። ጥበብ ከጎደለኝ እግዚአብሔር ሆይ እንዲህ እንደሆን እፈልጋለሁ፣ አንተ ሰዎችን ማሰናከል አልፈልግም፣ እባክህን ምናምን ብለን በቃ በጉድለታችን ላይ መጸለይ ይቻላል። እግዚአብሔር ደግሞ ይረዳናል። ጸጋ አለ አጠገባችን፣ ጸጋ አለ። ጸጋ ራሱ ያወጣናል። እኛ ብቻ ጥሉት ነው የሚለው። ኃጢአትን ምን አድርጉ? ጥሉ። እኛ መጥላት ብቻ ነው። ስለዚህ አቴንሽን ባንሰጠው፣ መጀመሪያ ደረጃ ለምን እንደዚህ ይባላል በቃ መባልም የለበትም፣ ማሰብም የለብንም። እግዚአብሔር ይርዳል። ከዚህ ጋር ተያይዞ እንደው የእናቶች ድርሻ ቢያንስ ትንሽ እናቶች ነገሮችን የመግዛት የማስተዋል እና ለትውልዱም በጎ አርአያ የመሆን እድሉ የተሻለ ነገር እናቶች ጋር ይኖራል እና ከዘመኑ አንጻር ለዚህ ትውልድ የእናቶች ድርሻ ምን ይሆን ብለሽ ትያለሽ? በየአጥቢያው እንግዲህ እናቶች ሁልጊዜ ልጆቻቸውን ያያሉ እኮ። ሲያዩ ድካም ሲያዩባቸው ያሉ ነገር ሲሰሩ ዝም አይበሉ። በየቸርች ውስጥ አንቺ አሁን አጥቢያሽ ሙሉ ወንጌል ነው። ኦኬ፣ ሙሉ ወንጌል ውስጥ ብዙ አይነት ወጣቶች አሉ። ባትወልጃቸውም ልጆችሽ ናቸው። እና እንደውም እናት ቸርች ውስጥ ያሉ ወጣቶች አብዛኛውን ጊዜ በብዙ አቅጣጫ ነቀፌታ ይደርስባቸዋል። እነዛ ልጆች ርቀን ማየት አለብን ወይስ ማቅረብ አለብን? ለምሳሌ መጸለይ ካለብን እንደ ጓደኛ አቅርበን መጸለይ። መቀላቀል የለባቸውም ወይ እናቶች ከወጣቶች ጋር ህብረት ማድረግ የለባቸውም ወይ? የሆነ ወጣቶችን እናቶችና አባቶች ተከፋፍለው መያዝ የለባቸውም ወይ? ከትውልዱ መራቅ አለባቸው ወይ?
አሁን ይሄ ነቀፌታስ የት ድረስ እንጓዛለን? ክርስትናውን ይዘን እንደ ክርስቲያን ራሱ ይሄ ነቀፌታ እኮ እየጨመረ እንጂ እየቀነሰ እየመጣ አይደለም። ቸርች እኮ በጣም ከለሯን እያጣች እየመጣች ነው። እንደ ቀለሙ እንደሚለቅ ልብስ እለት እለት የክርስትናውን ውበት እያሳጣ ነው እየመጣን ነው። እና ሰፊ ስራ ከፊት ለፊታችን አለ እና እንዴት ለእናቶችና ለአባቶች ምን ትያለሽ? ከዚህ ዘመን አንጻር ወጣቱን እንዴት እንታደገው ትያለሽ ነው? ልክ ነው። በተለይ አሁን ቸርች አካባቢ ወጣቶችን ቢከታተሏቸው ብንከታተል ጥሩ ማሳሰቢያ ነው። ለምን ዊክነሳቸው ወይ ደግሞ የሆነ ልክ ያልሆነ ነገር ስታይ ቀርበን ይሄ እኮ ልክ አይደለም ብለሽ እንደ እግዚአብሔር ቃል የሚገርምሽ የአሁን ትውልድ ቀላል ትውልድ እንዳይመስልሽ። የእግዚአብሔር ቃል እስኪ አስረጅኝ ነው የሚልሽ። እስኪ በእግዚአብሔር ቃል ንገሪኝ ነው የሚልሽ። የገጠመኝ ነገር ነው። እስቲ በእግዚአብሔር ቃል ይሄ ምን ይላል? እስቲ በዚህ በእግዚአብሔር ቃል እስኪ ንገሪኝ ነው የሚልሽ። ስለዚህ እንደ እግዚአብሔር ቃል ያንን ሰው ማነጽ፣ ያንን ልጆችን ማነጽ፣ እንደ እግዚአብሔር ቃል መንገር፣ አካሄዳቸው ጥሩ ከሆነ አፕሪሼት ማድረግ ጥሩ ነው፣ በዚህ ቀጥል፣ ጥሩ ነገር ነው ምናምን። ካልሆነ ደግሞ አካሄዳቸው ጥሩ ካልሆኑ ደግሞ ቀረብ ብለን ልንርቃቸው አያስፈልግም። ካለዚያማ እኮ ልክ አይደለንም። የሆነ ነገር ስናይ ቀርበን እንትን ማለት አለብን። እኔ ራሴ አንድ ጊዜ ህብረት መራ ነበርና የሆኑ ወጣቶችም እኔ ጋር ነበሩ እና አንዳንድ ነገር አይነበረ እና ምንድነው አሁን እነዛ ልጆች ጠርቼ እንዲህ በእግዚአብሔር ቃል እንዲህ መምከር አለብኝ። ዝም ማለት የለብኝም። የምታየውን ነገር መንገር መቻል አለብሽ፣ ማሳሰብ መቻል አለብሽ። ልክ ከሆነ ደግሞ ልክ ነው ማለት ያን ደግሞ በቃ እንደ እግዚአብሔር ቃል መንገር መቻል አለብን። ግዴታ ነው፣ ልጅ ነው፣ ግዴታ ነው። ይሄ መሆን አለበት። ግዴታ መሳተፍ አለበት። አዎ መሳተፍ አለበት። አባቶችም እናቶችም መሳተፍ አለብን። ቀጥታ መልእክት አስተላልፊልኝ ለእናቶችና ለአባቶች። አዎ በቸርች ውስጥ ስፔሻሊ በቸርች ውስጥ ያለን እናቶች አባቶች የወጣቶች ህብረት ላይ ብንገኝ፣ ወጣቶች በሚያገለግሉት ቦታ ብንገኝ፣ እንደገና ደግሞ የሆነ ስተት ስናገኝ እንደ እግዚአብሔር ቃል የሚያነጻቸውን ነገር እንደ እግዚአብሔር ቃል ብንነግራቸው፣ እውነትን በፍቅር ግለጡ ስለሚል በፍቅር እነሱን እያቀረብናቸው በዚህ ነገር እንዲህ ቢሆን በተቻለ ሁሉ ሰፖርት ማድረግ ብንችል እሱ በጣም ጥሩ ነው እና ብናደርግ ይሄ በጣም ትልቅ ትውልድን እግዚአብሔር የሚወደው ነገር ነው። ለእኛም ደግሞ ደስታ ነው። እነሱ ፍሬ ማየት፣ እኛ ነግረናቸው ከዛ ነገር መውጣት ማደጋቸው ለእኛ ደግሞ ትልቅ ሀሴት እናደርግበታለን፣ ደስ ይለናል እና በዚህ ነገር ሁሉም ቢቀጥል፣ ሁሉም ቢያደርገው። እናትና አባቶች የሁሉም እናትና አባት ናቸው፣ በየአጥቢያው በየቸርቹ ያሉና ከወጣቶች ጎን በመቆም ወጣትን መታደግ ቤተክርስቲያንን መታደግ ነው፣ ወንጌልን ማስቀጠል ነው። ስለዚህ ውድ ተመልካቾቻችን እህት ሽቱ ያስተላለፈችው እንደደረሳችሁ ተስፋ አደርጋለሁ። ወጣቶች ላይ ትኩረት እንድታደርጉ፣ ቸርች ውስጥ መማር እያቃታቸው እየፈለጉ ያቃታቸውን ወጣት ኢኮኖሚካሊም ቢሆን እንደገና ምክር የሚያስፈልጋቸው ጸሎት የሚያስፈልጋቸውን ከእጆቻችሁ ከአጥቢያው ልጆቻችሁን አትጡ እና ትኩረት ብታደርጉ በጋራ አብረን የምንሰራበት ዘመን ስለሆነ ለወጣቶች እናት አባቶች ትኩረት እንድታደርጉ በዚህ አጋጣሚ እኔም ጥሪን ለማስተላለፍ ፈልጋለሁ። እህት ሽቱ ከዚሁ ሳንወጣ ልጆችሽ በብዙ አቅጣጫ የተመሰገኑ እና መልካም ምሳሌ ሊሆኑ የሚችሉ ልጆች ናቸው ያሉሽ እና ኦልሞስት አንዷ ሴት ልጅሽ አግብታለች፣ ሌሎቹ በሰልፍ ላይ ናቸው። በጣም ቆንጆ ልጆችና በጣም ስነ ምግባር ያላቸው ልጆች ነው ያሉሽ። እንደው ከጊዜውም አንጻር ሲታይ እግዚአብሔር ባርኮሻል እና ያንቺ ድርሻ ከእግዚአብሔር ቀጥሎ ምን ነበር? ለነሱ እዚህ እንዲህ አይነት ስብዕና የባለቤትሽም ሆነ ያንቺ ድርሻ ምን ነበር? ያው መቼም ድርሻ ይኖረዋል። ልጅን በሚሄድበት መንገድ ምራው፣ እሱም ከዛ ፈቀቅ አይልም ይላል እግዚአብሔር ቃልና እንደው ምን ነበረ ያንቺ ድርሻ? አዎ እንዳልሽው ልጅህን በሚሄድበት መንገድ ምራው፣
በሸመገለም ጊዜ ከዚያ ፈቀቅ አይልም ይላል እና የኛ ግዴታ ነው መምራት ያለብን እና እኛ እንግዲህ ነፍስ ሲያውቁ ምን ማድረግ ጀመርን? ነፍስ እያወቁ ሲሄዱ ባይብል እያነበብን መጸለይ ጀመርን እና ምናደርጋለን? የጸሎት ጥያቄ ካላችሁ ብለን ጸሎት ጥያቄ መሰብሰብ ጀመርን እና የጸሎት ጥያቄ ይሄንን ያሉ በቃ የፈለጉትን ልጆች ያው የልጅነታቸውን ነገር እንዲህ ቢደረግልን እንዲህ እግዚአብሔር እንዲያደርግልን እንፈልጋለን ምናምን ይላሉ። ያን እንጽፍላቸዋለን እና መልስ ይመጣላቸዋል። ምስጋና ዛሬ ምስጋና ይላሉ። ከዛ እናመሰግናለን፣ አብረን በተደረገላቸው ነገር ደግሞ እናመሰግናለን እና እንዲህ እያለን እግዚአብሔር የተመሰገነ ይሁን። ቀስ እያሉ የሚገርመው ከእግዚአብሔር ጠይቆ መቀበልን በደንብ ያውቃሉ። ከኛ ይልቅ እነሱ በጣም ጠንቅቀው ያውቃሉ። እንደውም አሁን ጌታን ነው በቃ እንትን የሚሉት አፕሪሼት የሚያደርጉት ጌታን ነው የሚፈልጉት። እንደውም ስለ እንትን ማቴሪያል ሲሰበኩ ራሱ ደስ አይላቸው። ጥያቄ ከመግባቴ በፊት እንግዲህ ክፍል 1 በዚህ እንቋጨው ሰዓት ስለሌለን እህት ሽቱ ክፍል 2ን ሳምንት ለተመልካቾች ይዘን እንቀርባለን። ተመልካቾቻችን ክፍል 1 እስካሁን ያያችሁትን ይመስላል። ክፍል 2 በሚቀጥለው ሳምንት ይዘንላችሁ እስክንገናኝ መልካም ሳምንት ልላችሁ እወዳለሁ። ይህን ፕሮግራም ስፖንሰር እያደረገ ወደ እናንተ የሚገኘው ቪዥን ኢንተርናሽናል ዩኒቨርሲቲ ከግሬስ ጋር በጋራ በመሆን